የአንድ ሕዝብ ክብር፣ የአንድ መንግስት ነጻነት እና የመጨረሻው ንጉስ ዕጣ ፈንታ። ከአውሮፓውያን ዘመናዊ መሳሪያ ጋር የተጋፈጠው የደቡብ ኢትዮጵያ አንበሳ ማን ነበር? ታሪካቸው በደም በጥበብ እና በማንነት የተጻፈው የወላይታ ሕዝብ ግዛታቸውን ለማስከበር እስከ መጨረሻው የደም ጠብታ ተዋግቷል። በዚህ ታሪክ ውስጥ ደግሞ ስሙ ሲነሳ ምድርን የሚያንቀጠቅጥ አንድ ታላቅ ንጉስ አለ። ካወጦና ጋጋ፣ የወላይታው የመጨረሻው ገዢ፣ የአፍሪካ የጥቁር ህዝቦች ኩራት። ከልጅነት እስከ እልህ አስጨራሽ የጦር አውድማ የነበረውን ውጣ ውረድ፣ ከኢትዮጵያ ማዕከላዊ መንግስት ጋር የነበረው እሳት የላሰ ውጥረት እና የዚህ ታላቅ ብሔር ጥልቅ ታሪካዊ ምስጢር ዛሬ በዝርዝር እንመለከታለን። እስከ መጨረሻው ተከታተሉን፣ ምክንያቱም ታሪኩ ገና አልተነገረም። ለዩቲዩብ ቻናሌ አዲስ የሆናችሁ ከስር የምትመለከቱትን ሳብስክራይብ የሚል ምልክት በመንካት ይጀምሩ። ታሪካችን የሚጀምረው በ19ኛው ክፍለ ዘመን አጋማሽ ላይ ነው። ካወጦና የተወለደው በታሪካዊቷ ወላይታ ምድር በተለምዶ ዳልቦ አካባቢ በ1850ዎች አጋማሽ ነው። የተወለደው ከታዋቂው የትግሬ ስርወ መንግስት ወገን ሲሆን አባቱ ካወጋጋ ይባላሉ። ነገር ግን የጦና የልጅነት ህይወት አልጋ ባልጋ የተነጠፈ አልነበረም። የወላይታ መንግስት በወቅቱ በኢኮኖሚ የበለጸገ፣ በሰራዊት የተደራጀ እና በዙሪያው ካሉ ጎረቤቶች ጋር ጠንካራ ፉክክር ውስጥ የነበረ በመሆኑ ወጣቱ ጦና ገና በልጅነቱ የጦርን ጥበብ፣ የፖለቲካ ስራዎችን እና የሀገርን ፍቅር የተማረ እንዲያድግ ተገደደ። አባቱ ካወጋጋ ሲሞቱ ወጣቱ ጦና ጋጋ ገና በወጣትነት እድሜው ከባድ ኃላፊነት ተጫነበት። በቤተ መንግስቱ ውስጥ የነበሩ የውስጥ ተግዳሮቶችና የሱመት ሽኩቻዎችን በጥበብና በቆራጥነት በማሸነፍ 1890 ዓ.ም አካባቢ የወላይታ 19ኛው እና የመጨረሻው ካዎ ንጉስ በመሆን ዘውድ ተጫነ። በወቅቱ በኢትዮጵያ ማዕከላዊ ፖለቲካ ውስጥ ትልቅ ለውጥ እየመጣ ነበር። የአጼ ቴዎድሮስ እና የአጼ ዮሐንስ የሀገር አንድ የማድረግ ኤራ የቀጠሉት የሸዋው ንጉስ አጼ ምኒልክ መላው የደቡብ ክፍሎችን በማዕከላዊ መንግስት ስር ለማጠቃለል ዘመቻ ጀመሩ። የወላይታ መንግስት የራሱ የሆነ የዳበረ አስተዳደር፣ የጦር ሰራዊት እና ታላቅ የኢኮኖሚ አቅም በተለይም በከብት እርባታና በግብርና የነበረውን በመሆኑ ለምኒልክ ግስጋሴ በቀላሉ እጅ የሚሰጥ አልነበረም። አጼ ምኒልክ ወደ ወላይታ መልእክተኞችን በመላክ ግብር እንድትገብርና ሉዓላዊነትን እንድትቀበል በሚል ጥሪ ያቀረበ። ነገር ግን ንጉስ ካወጦና ኩሩ ነበር። ምድርን፣ ህዝብን እና ነጻነትን አሳልፌ አልሰጥም በማለት የምኒልክን ጥሪ በጥብቅ ውድቅ አደረገ። ይህ ውሳኔ በማዕከላዊው መንግስት እና በወላይታ መካከል የማይቀረው እሳት የላሰ ጦርነት ጋበዘ። በ1894 ዓ.ም በፊት ምኒልክ የላኳቸው የጦር አዛዦች እንደ ራስ ወልደ ጊዮርጊስ ያሉትን ካወጦና በተደጋጋሚ በማሸነፍ ይመልሳቸው ነበር። ውጥረቱ ጣሪያ ነካ። በመጨረሻም አጼ ምኒልክ ራሳቸው ካልዘመቱ ወላይታን መቆጣጠር እንደማይቻል ተረዱ። በ1894 የካቲት ታኅሳስ አካባቢ አጼ ምኒልክ ልዑል ራስ መኮንን፣ ንጉስ ተክለ ሃይማኖት እና በርካታ ታላላቅ የጦር መሪዎችን የተሳተፉበት በዘመናዊ የፈረንሳይ እና የሩሲያ ጠመንጃዎች፣ መድፎች የታገዘ ግዙፍ ሰራዊት ወደ ወላይታ ዘመተ። እዚህ ጋ ነው የወላይታ ብሔር ጥልቅ ምስጢርና ጀግነት የሚታየው። ወላይታዎች ሀገራቸውን ለመከላከል ታላቅ የሆነ የጋራ መከላከያ ግንብ በአካባቢው ቋንቋ ፎታ ወይም ታሪካዊ እርሻና መከላከያ ቦይ ሰርተው ነበር። መላው ህዝብ ሴት፣ ወንድ፣ ወጣት ሳይል ከንጉሱ ጎን ቆሙ። ጦርነቱ እጅግ አስቃቂ እና ደም አፋሳሽ ነበር። የወላይታ አርበኞች በጦር እና በጋሻ ብቻ በመታገዝ ዘመናዊ መሳሪያ ከተጠቀሙ የምኒልክ ሰራዊት ጋር አንድ ለአንድ ወር ያህል በጽናት ተዋጉ። የካወጦና የጦር ስልት እና የህዝቡ ለአገሩ መሞት የምኒልክን ሰራዊት አስደንግጦት ነበር። ነገር ግን የመሳሪያው አለመመጣጠን የጦርነቱ አቅጣጫ ቀየረው። ካወጦና በጦርነቱ ላይ ቆስሎ እስከ መጨረሻው ከተዋጋ በኋላ በቁጥጥር ስር ዋለ። ወላይታ በጀግንነት ወድቃ ወደ ማዕከላዊው የኢትዮጵያ ግዛት ተቀላቀለች። የወላይታ ብሔር ያደረገው ትልቁ አስተዋጽኦ ምንድነው? ካወጦና እና ህዝባቸው ለነጻነት የከፈሉት መስዋዕትነት በኋላ ላይ ለተገነባቸው ዘመናዊት ኢትዮጵያ የጽናትና የጀግንነት ምሰሶ ሆኗል።
በአድዋ ጦርነት ላይ የወላይታ አርበኞች ያሳዩት ጀግንነትም የዚሁም ማንነት ቀጣይነት ነበር። ከወጦና ከተማረከ በኋላ ወደ አዲስ አበባ ተወስዶ በክብር እንዲቀመጥ ተደረገ። በኋላም ወደ አካባቢው ተመልሶ አካባቢው ላይ የተወሰነ የማስተዳደር ሚና ነበረው። በ1920ዎቹ መጀመሪያ ላይም ከዚህ ዓለም በሞት ተለየ። ከወጦና የወደቀው ስለፈራ ወይም ስለደነገጠ ሳይሆን ለክብሩ እና ለሕዝቡ ነፃነት እስከ መጨረሻው የደም ጠብታ ተዋግቶ ነበር። ዛሬ ድረስ በወላይታ ምድር ስሙ በኩራትና በክብር ይነሳል።